አሜሪካ ጨለማን ተገን አድርጋ በድቅድቅ ጨለማ እኩለ ሌሊት ግድም ኢራንን በከባድ ቦምቦች ያደባየችበት ኦፕሬሽን ሚድናይት ሐመር መላው ዓለምን ያስደመመ እጅግ አስደናቂ ወታደራዊ ኦፕሬሽን በሚል ሲሞካሽ ሳምንትን አስቆጥሯል። ቴህራን ኒውክሌርን እታጠቃለሁ በሚል ከምታደርገው ደፋ ቀና ታቅባ እጅ እንድትሰጥና ወደ ድርድር እንድትመጣ ደጋግማ ስታስጠነቅቅና ዛቻና ማስፈራሪያ አዘል ማሳሰቢያዎችን ስትዘነዝር የከረመችው አሜሪካ ከበድ ያለ የእኩለ ሌሊት በትር በኢራን የኒውክሌር ማብለያ ጣቢያዎች ላይ በድንገት ማሳረፏ ብዙዎችን ያስደመመውን ያህል ብዙዎችን አስደንግጧል፣ አነጋግሯልም። በልጅ አማሃይቶ እንዲሉ እስራኤልን ማዕከል ያደረገው የመካከለኛው ምስራቅ ስትራቴጂካዊ ጥቅሟን በማስጠበቅ ሰበብ የዋሽንግተን ወደ ጦርነት ተስቦ መግባት ያስደነገጠ ያሳሰባቸውም ጥቂት አይደሉም። የሌሊቱን መጋመስ ታሳቢ አድርጎ በለሆሳስ የተፈጸመው ኦፕሬሽን ሚድናይት ሐመር ቢ2 በተባሉ ጉጉት መሰል ከራዳር እይታ ውጪ በራሪ ዘመናዊ ስውር አውሮፕላኖች የተፈጸመ ነው። እጅግ ዘመናዊዎቹ ቢ2 ስፕሪት የጦር አውሮፕላኖች የኒውክሌር መንትያ ህንጾች ኢላማ ካደረገ የ2001 የሽብር ጥቃት በኋላ ረጅሙን በረራ አድርገው ነው በ3 የኢራን የኒውክሌር ማብለያ ጣቢያዎች ላይ ጥቃት የፈጸሙት። 15 ቶን ይመዝናል የተባለውና እጅግ አውዳሚው ጂቢዩ 57 በንከር በስተር ቦምብ ጭነው ከ24 ዓመታት በኋላ ረጅሙን የተልዕኮ ጉዞ ያላንዳች ኮሽታ ያደረጉት 7ቱ ቢ2 አውሮፕላኖች ከታጠቁት ቦምብ 14ቱን በኢራን የኒውክሌር ማበልጸጊያ ጣቢያዎች ላይ አዝንበዋል። ይህ ገጸ ምድርን ልባስ አድርገው ከስር ምድር ውስጥ በብዙ ሜትሮች ጥልቀት የተገነቡ የኢራንን ኒውክሌር ማብለያ ጣቢያዎች እስከ መጨረሻው ለማደባየት በማሰብ የተደረገ ሲሆን አሜሪካ ማንም አልታጠቀውም በሚል የምትኩራራበትን ጂቢዩ 57 በንከር በስተር ቦምብ በታሪኳ ለመጀመሪያ ጊዜ ለእንዲህ አይነቱ ተልዕኮ መጠቀሟን አስታውቃለች። ያሳለፍነው ሳምንት ቅዳሜ ሰኔ 15 እኩለ ሌሊት የተፈጸመው ይህ ጥቃት በተከታታይ እስራኤል የአየር ላይ ጥቃቶች ሰለባ ለሆነችው ኢራን ዱብዳ ነው። ያላንዳች ኮሽታ ወደ አየር ክልሏ ዘልቀው ገብተው በድንገት ያደባዩዋትን የጦር አውሮፕላኖችን ለመከላከልም ሆነ ለማጥቃት መከላከል ሳትችል እንኳን ቀርታለች። የአየር ክልሏ ሙሉ በሙሉ በቁጥጥራችን ስር ሆኗል የተባለላት የቴህራን እግር የታሰረች ይመስላል። ያለ አንዳች የአጸፋ ምላሽ መደብደቧንም የአሜሪካ መከላከያ መስሪያ ቤት እጅግ አስደማሚና የተሳካ ያለውን ኦፕሬሽን ሚድናይት ሐመር አስመልክቶ በማግስቱ በሰጠው ጋዜጣዊ መግለጫ አስታውቋል። በቢ2 ስቲልት አውሮፕላኖችም ላይም ሆነ የኦፕሬሽኑ አካል በነበሩ ወታደራዊ አህዶች በቢ2 ስቲል አውሮፕላኖችም ላይም ሆነ የኦፕሬሽኑ አካል በነበሩ ወታደራዊ አህዶች ላይ የተሰነዘረ አንዳችም ጥቃት እንዳልነበርም ከመከላከያ ሚኒስትሩ ፔት ሄሮጌስት ጋር ሆነው ጋዜጣዊ መግለጫቸውን በፔንታጎን የሰጡት የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ዳን ኬን ተናግረዋል። ቴህራን አጸፋዊ ምላሽ ልትሰጥ እንደምትችል በማሰብ በበቂ ተዘጋጅተን ነበር ያሉት ጠቅላይ ኤታማዦር ሹሙ ሲበርም ሆነ ሲተኮስ የተመለከተው የጦር ጀትም ሆነ ተምዘግዛጊ ሚሳኤል ግን ከቶ አልነበረም ብለዋል። ያላንዳች ከልካይ በኢራን የአየር ቀጠና ላይ ፏልሉ የነበሩ የጦር አውሮፕላኖችም ፎርዶና ታንዚንና ኢስፋሃን የተባሉ 3 የኒውክሌር ማብለያ ማዕከላትን አጥቅተው ወደ መጡበት ተመልሰዋል። ይህ የሆነው ግን በ25 ደቂቃዎች ውስጥ ነው። የኒውክሌር ማዕከላቱን እስከ ወዲያኛው ማውደምን ታሳቢ አድርገው ለእኩለ ሌሊት መቃረቢያ ወደ ኢራን የአየር ክልል ዘልቀው የገቡት አውሮፕላኖቹ ተልኳቸው 6 ሰዓት ከ40 ላይ ጀምረው 7 ሰዓት ከ5 ላይ አጠናቀዋል። 6 ያህሉን በንከር በስተር ቦምብ ፎርዶው ላይ አዝንበው ሌሎቹም ማዕከላት ከባድ ባሉት የማሲቭ ኦርዲናንስ አጥቅተው ወደ መጡበት ተመልሰዋል። ይህን ሲያደርጉ ግን ከግዙፉ ባህር ሰርጓጅ የጦር መርከቦች ላይ በግፍ የሚሰነዘሩ የቶምሃውክ ክሩዝ ሚሳኤሎች እጀባና ሽፋን አልተለያቸውም። ክሩዝ ሚሳኤሎቹ በኢስፋሃን የኒውክሌር ጣቢያ ቁልፍ
መሰረተ ልማቶች ላይ ጉዳት ስለማድረሳቸው ጠቅላይ ኤታማዦር ሹሙ ተናግረዋል። አውዳሚው የቦምብ ጥቃት በ25 ደቂቃ ውስጥ ጥንቅቅ ብሎ ቢፈጸምም አጠቃላይ ተልዕኮው ቅዳሜ አመሻሽ ከ12 ሰዓት አካባቢ ጀምሮ የተካሄደ መባሉ ብዙዎችን አስገርሟል። ሁለት አብራሪዎችን ይዘውና ከካንሳስ ከተማ በስተ ምስራቅ በኩል 75 ማይል ርቀት ላይ ከሚገኘው የሃይትማን አየር ኃይል ማዘዣ ጣቢያ የተነሱት 7 ቢ2 አውሮፕላኖች ከ18 የበረራ ሰዓታት በኋላ 6900 ማይል ወይም ከ11000 በላይ ኪሎ ሜትሮችን አቆራርጠው ከፎርዶ ኒውክሌር ጣቢያ ደርሰዋል። ይህ በየመንገዱ ነዳጅ የተሞላላቸው ነገር ግን ያለ አንዳች የጎላ ወታደራዊ ግንኙነት በብዙ ስልታዊ ማደናገሪያዎች መካከል የሆነ ፈታኝ ነገር ግን እጅግ ወሳኝ ተልዕኮ ነው እንደ ጀነራሉ ዳንኪል ገለጻ። በዚህ መካከል የኢራንን ጦር ለማደናገር የተነደፉ በርካታ ወታደራዊ ስልቶች በተናበበ መልኩ መተግበራቸውንም ለእንዲህ አይነቱ ከኛ በላይ ላሳር ባሉት በጠቅላይ ኤታማዦር ሹሙ አንደበት ተነግሯል። ተልዕኮ በኦሃይ ከተሙት ባህር ሰርጓጅ መርከቦች ከሚሰነዘረው የቶማሃውክ ክሩዝ ሚሳኤል ጥቃት በተጨማሪ ከአውሮፓ የጦር ሰፈሮች በተነሱ ኤፍ22 ራፕተር፣ ኤፍ35 መብረቅ እና ኤፍ16 ፋልኮን ተዋጊ ጀቶች ስለመታጀቡም በመግለጫው ተጠቅሷል። ተልዕኮውን በታሪካዊነቱ ሲያሞካሹትና ሲመጻደቁበት የተደመጡት ሁለቱ ወታደራዊ አመራሮች ኦፕሬሽን ሚድናይት ሀመር ከዛሬ በተለይ ከ2001 የሽብር ጥቃት በኋላ ከተፈጸመው ወታደራዊ ተልዕኮዎች ሁሉ በአይነቱም ሆነ በይዘቱ የተለየ ብቻም ሳይሆን የላቀ ነበር ብለዋል። ከኢራን በኩል ሊሰነዘሩ ለሚችሉ የአጸፋ እርምጃዎች የወትሮ ዝግጁነት ሳይለያቸው በንቃት እንጠብቃለን ሲሉም ተናግረዋል። ወታደራዊ አመራሮቹም የተናገሩት ነው። ውድ የአደይ ኒውስ ቤተሰቦች የሰዓቱ መረጃዎቻችን ይህን ይመስሉ ነበር። በሌላ መረጃ እስክንገናኝ ሰላም ቆዩልን።